ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ቅዳሜ ነሐሴ 25 ቀን 2011 ዓ.ም ጤና ይስጥልን የዝግጅታችን ተከታታዮች። ከዶቼ ቬለ ስቱዲዮ ለዛሬ ተስፋለም ወልደየስና እኔ ልደት አበበነን ከዕለቱ የዓለም ዜና በኋላ ከኢትዮጵያ የደረሱን 3 ዘገባዎች ይኖሩናል። ከእናንተ የተላኩ መልእክቶችም በአድማጮች ማህደር ዝግጅታችን ይስተናግዳሉ። የትኩረት በአፍሪካ ዝግጅታችን ቀዳሚ ዘገባ እያነጋገረ ያለው የአዲሱ የኮንጎ መንግስትና በሞዛምቢክ ደግሞ ገዢው ፓርቲና ተቃዋሚው ፓርቲው የተፈራረሙት የሰላም ውልን የሚመለከት ይሆናል። የአፍሪካ ርዕሰ ጉዳዮችን የሚዳስሰው የጋዜጦች አምድም በመጨረሻ ይከተላል። ለሁሉም ቆይታችሁ ከኛ ጋር ይሁን። የቀጥታ ስርጭታችንን በሬዲዮ በሳተላይት ከድረገጻችን ወይም በፌስቡክ መከታተል ትችላላችሁ። በሬዲዮ በ13780 ኪሎ ሄርስ 22 ሜትር ባንድ እና በ11995 ኪሎ ሄርስ 25 ሜትር ባንድ ላይ ማድመጥ ትችላላችሁ። ስርጭታችንን አዲስ አበባ በሚገኘው ኢትዮ ኤፍኤም 107.8 መከታተል ይቻላል። በሳተላይት የምታደምጡን በአረብሳት በበድር 4 በ11996 ሜጋሄርስ DWA2 26 ዲግሪ ኢስት ሆሪዞንታል ላይ ታገኙናላችሁ። በናይል ሳት 201 በ11976 ሜጋሄርስ DWA2 7 ዲግሪ ዌስት ቨርቲካል ላይም እንደመጣለን። DW አምሃሪክ በተባለው አፕሊኬሽን ወይም DW አምሃሪክ ብላችሁ በፌስቡክ ብትፈልጉንም እንገኛለን። አሁን ወደ ዜናው እንለፍ። ተስፋለም ወልደየስ ያሰማናል። የዲደብሊው ዜና በቅድሚያም ዋና ዋና ርዕሶቹ። የደቡብ ክልል ምክር ቤት ዛሬ ባደረገው መደበኛ ጉባኤ አቶ ርስቱ ይርዳን ክልሉን በምክትል ርዕሰ መስተዳደርነት እንዲመሩ ሾመ። የምክር ቤቱ አባላት የአዲሱን ምክትል ርዕሰ መስተዳደር ሹመት ያጸደቁት በሙሉ ድምፅ ነው። የቀድሞ የሱዳን ፕሬዝደንት ኦማር ሐሰን አልበሽር ከውጭ ሀገር የተገኘን የገንዘብ ድጋፍ በህገወጥ መንገድ በማከማቸትና ጥቅም ላይ በመዋል ዛሬ በይፋ ተከሰሱ። አልበሽር ከሳውዲ አረቢያ ንጉሳዊ ቤተሰብ $25 ሚሊዮን መቀበላቸውን ዛሬ ለፍርድ ቤቱ በሰጡት ቃል አምነዋል። ግሪክ ተቀባይነት ያላገኙ ተገን ጠያቂዎችን ያለ ይግባኝ በአፋጣኝ ከሀገሯ ልታስወጣ ነው። ሀገሪቱ የድንበር ቁጥጥሯን እንደምታጠብቅም ዛሬ አስታውቃለች። ዜናው በዝርዝር። የደቡብ ክልል ምክር ቤት ክልሉን በምክትል ርዕሰ መስተዳደርነት እንዲመሩ አቶ ርስቱ ይርዳን ሾመ። ምክር ቤቱ አቶ ርስቱን የሾመው ላለፈው 1 ዓመት ክልሉን በርዕሰ መስተዳደርነት ሲያገለግሉ የቆዩትን አቶ ሚሊዮን ማቴዎስን ከኃላፊነታቸው በማንሳት ነው። ላለፉት 9 ወራት መደበኛ ጉባኤዎቹን ሳያከናውን የቀረው የደቡብ ክልል ምክር ቤት ዛሬ ባካሄደው መደበኛ ጉባኤው ነው አቶ ርስቱን ክልሉን እንዲያስተዳድሩ የሾመው። የምክር ቤቱ አባላት የአዲሱን ምክትል ርዕሰ መስተዳደር ሹመት ያጸደቁት በሙሉ ድምፅ ነው። አቶ ርስቱ ሹመቱን በደስታ መቀበላቸውን ለምክር ቤቱ አባላት ባሰሙት ንግግር አስታውቀዋል። ከሁሉ አስቀድሜ በዛሬው ዕለት የደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል መንግስት ምክትል ርዕሰ መስተዳድር ሆኜ እንዳገለግል በተከበረው ምክር ቤት የተሰጠኝ ታላቅ ኃላፊነት መቀበሌን በከፍተኛ አክብሮትና ደስታ እየገለጽ ይህ ከባድ ኃላፊነት እየተቀበልኩ ያለሁበት ወቅት መሪ ድርጅታችን ኢህዴንና የክልላችን መንግስት ሀገራዊ ለውጡን ተከትሎ ያጋጠሙን ውስብስብ ችግሮች ብልሃትና ትጋት በተሞላበት መንገድ ለመፍታት ከፍተኛ ርብርብ በሚያደርግበት ወቅት በመሆኑ ታላቅ ተስፋ የሚሰጥ በመሆኑ ጭምር ነው። በደቡብ ክልል የተለያዩ ዞኖች የቀረቡ በክልል የመደራጀት ጥያቄዎች ለክልሉ ገዢ ድርጅት ደኢህዴን ከባድ ፈተና መሆኑን አቶ ርስቱ በንግግራቸው ጠቅሰዋል። ከዚህ ጋር በተያያዘ በክልሉ የተቀሰቀሱ ሁከቶች ከፍተኛ ጉዳት ማድረሳቸውንም ጠቁመዋል። ምክትል ርዕሰ መስተዳደሩ በክልሉ የሕግ የበላይነትን የማረጋገጥ ሰላም የማስፈንና ጥፋተኞችን ለሕግ ለማቅረብ ትኩረት እንደሚሰጡ መናገራቸውን ፋና ብሮድካስቲንግ ኮርፖሬት ዘግቧል። አዲሱ ተሿሚ የደቡብ ክልልን ከፍተኛ ስልጣን ከመረከባቸው በፊት የፌዴራል የስፖርት ኮሚሽን መስሪያ ቤትን በኮሚሽነርነት እየመሩ ነበር። አቶ ርስቱ ከዚህ ኃላፊነታቸው ቀደም ብሎም የወጣቶችና ስፖርት ሚኒስትር ነበሩ። በደቡብ ክልል ደረጃ ከወረዳ አንስቶ እስከ ጉራጌ ዞን አስተዳዳሪነት ባሉ ቦታዎች ላይም ተመድበው ሰርተዋል። የቀድሞው የሱዳን ፕሬዝደንት ኦማር ሐሰን አልበሽር ከውጭ ሀገር የተገኘን የገንዘብ ድጋፍ በህገወጥ መንገድ በማከማቸትና ጥቅም ላይ በመዋል ዛሬ በይፋ ተከሰሱ።
አልበሽር ተጨማሪ ክስ የቀረበባቸው የሙስና ክሳቸውን እየተመለከተ በሚገኘው የሀገሪቱ ፍርድ ቤት ነው። በሱዳን መዲና ካርቱም የተሰየመው የፍርድ ቤት ዳኛ አልዳስ አልሳዲቅ አብዱራህማን ከአልበሽር ቤት በርካታ የውጭ ሀገር የመገበያያ ገንዘቦች መገኘታቸውን ተናግረዋል። የሱዳን ባለሥልጣናት በአልበሽር ቤት 6.9 ሚሊዮን ዩሮ፣ 351770 ዶላር እንደዚሁም 5.7 ሚሊዮን የሱዳን ፓውንድ ይዘዋል ሲሉ ዳኛው ለችሎቱ ገልጸዋል። ገንዘቡ የቀድሞው ፕሬዝደንት በሕገወጥ መንገድ ያከማቹትና የተጠቀሙበት መሆኑንም አክለዋል። በሕገወጥ መንገድ ሀብት ማካበት እስከ 10 ዓመት እንደሚያስቀጣ ያስረዱት ዳኛው ሕገወጥ የውጭ ገንዘቦችን መጠቀም እስከ 3 ዓመት እንደሚያስፈርድም አስታውሰዋል። ዛሬ ለሶስተኛ ጊዜ ፍርድ ቤት የቀረቡት አልበሽር ለመጀመሪያ ጊዜ በሰጡት ምላሽ ከሳውዲ አረቢያ ንጉሳዊ ቤተሰብ 25 ሚሊዮን ዶላር መቀበላቸውን አምነዋል። የጽህፈት ቤቴ ሥራ አስኪያጅ ከሳውዲ አልጋ ወራሽ ልዑል መሐመድ ቢን ሰልማን ስልክ ተደውሎለት በግል አውሮፕላን መልእክት እንደሚልኩ ገልጸውለታል። አልጋ ወራሹ ከገንዘቡ ጋር ስማቸው ተያይዞ እንዲወጣ እንደማይፈልጉም ተነግሮናል። ገንዘቡ በሱዳን ባንክ አሊያም በገንዘብ ሚኒስቴር ቢቀመጥ ምንጩ ይታወቃል ሲሉ አልበሽር የነበረውን ሂደት ለችሎት አስረድተዋል። የገንዘብ ድጋፉን ለግል ፍላጎታቸው አለመጠቀማቸውንም ተናግረዋል። ፍርድ ቤቱ የዛሬውን ችሎት የቋጨው ለፊታችን ጳጉሜ 2 ቀጠሮ በመስጠት ነው። በናይጄሪያ የሚንቀሳቀሱት የቦኮ ሐራም ታጣቂዎች በሀገሪቱ ሰሜን ምስራቅ በሚገኝ አንድ መንደር ባደረጉት ወረራ 4 ሰዎችን ሲገድሉ 2 ግለሰቦችን አግተው መውሰዳቸውን የአካባቢው ነዋሪዎች ተናገሩ። ታጣቂዎቹ ጥቃቱን የፈጸሙት የቦርኖ ግዛት መቀመጫ ከሆነችው ከማድጉሪ ከተማ አቅራቢያ ባለ ቦታ ላይ ትላንት ምሽት ነው። ጥቃቱ የተፈጸመባት የባሉምሪ መንደር ነዋሪ የሆኑት ቡራ አብድዮ የቦኮ ሐራም ታጣቂዎች 4 ሰዎችን አንገታቸውን በመቅላት እንደገደሏቸው ለፈረንሳይ ዜና አገልግሎት ተናግረዋል። ታጣቂዎቹ እንዴት ጥቃቱን እንደፈጸሙ ሲያስረዱ ደግሞ ተሽከርካሪዎቻቸውን ራቅ ያለ ቦታ ላይ አቁመው በእግራቸው ወደ መንደራችን ድምፃቸውን አጥፍተው ገቡ ብለዋል። ታጣቂዎቹ በመንደሩ ያገኙትን መብል ዘርፈው ከ1 ሰዓት በኋላ አካባቢውን ለቀው መሄዳቸውንም ጨምረው ገልጸዋል። ኡማራ ካያሪ የተባሉ የመንደሪቷ ነዋሪም በባሉምሪ የተፈጸመውን ጥቃት በተመሳሳይ መልኩ አስረድተዋል። የአካባቢው ነዋሪዎች ተጨማሪ ጥቃት ይፈጸማል በሚል ስጋት ቀያቸውን ለቀው መሰደዳቸውንም ተናግረዋል። የባሉምሪ ነዋሪዎች 4ቱን የጥቃቱን ሰለባዎች ከቀበሩ በኋላ ሸሽተዋል ሲሉ እኚሁ ነዋሪ በስፍራ ያለውን ስጋት ገልጸዋል። የትላንቱ ጥቃት ከመፈጸሙ 1 ቀን አስቀድሞ የቦኮ ሐራም ታጣቂዎች 2 የመንደሩን ገበሬዎች በእርሻ ስራቸው ላይ እንዳሉ ተኩሰው መግደላቸውን 2ቱ የባሉምሪ ነዋሪዎች ተናግረዋል። ይህ ዶይቸ ቨለ ዲደብሊው ራዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በኢቦላ ወረርሽኝና በሁከት የሚታመሰውን የኮንጎ ዲሞክራሲያዊ ሪፐብሊክ ምስራቃዊ ክፍልን ለመጎብኘት ዛሬ ጎማ ከተማ ገቡ። ዋና ጸሐፊው ወደ ቦታው የተጓዙት አጋርነት ለማሳየት ነው ተብሏል። ጉተሬዝ ለ3 ቀናት የሚቆየውን ጉብኝታቸውን የጀመሩት የሰሜን ኪቩ ግዛት መቀመጫ ከሆነችው ከጎማ ከተማ ነው። የዋና ጸሐፊው በከተማይቱ ያለውን የቀድሞ ሚሊሺያ አባላት ማቋቋሚያ ማዕከል ይጎበኛሉ። የሰሜናዊና ደቡባዊ ኪቩ ግዛት 130 የሚሆኑ የሚሊሺያና ታጣቂ ቡድኖች የሚርመሰመሱበት ቦታ ሲሆን የተባበሩት መንግስታት ድርጅት ሞኖስኮ በሚል አህጽሮተ ቃል በሚጠራው የሰላም ማስከበር ተልዕኮ 16000 ወታደሮችን በአካባቢው አሰማርቷል። ጉተሬዝ በአካባቢው ያለው ሽብርተኝነት ለኮንጎ ብቻ ሳይሆን ለመላው አፍሪካ አስጊ ነው ብለዋል። ወደዚያ የመጡትም የአገሪቱ ጦር ኃይሎች በሽብርተኝነት ላይ ለከፈተው ውጊያ ድጋፋቸውን ለመግለጽ እንደሆነ ተናግረዋል። የተመድ ዋና ጸሐፊ በኮንጎ ቆይታቸው የኢቦላ ሕክምና መስጫ ጣቢያም ይጎበኛሉ ተብሏል። በኮንጎ ካለፈው ዓመት ነሐሴ ጀምሮ በተቀሰቀሰ የኢቦላ በሽታ 2000 ሰዎች ሕይወታቸውን አጥተዋል። ግሪክ ተቀባይነትን ያላገኙ ተገን ጠያቂዎችን ያለ ይግባኝ በአፋጣኝ ከሀገሯ ልታስወጣ ነው። ሀገሪቱ የድንበር ቁጥጥሯን እንደምታጠብቅም ዛሬ አስታውቃለች። ግሪክ ከዚህ ውሳኔ ላይ የደረሰችው የሀገሪቱ የውጭ ጉዳዮችና መከላከያ ምክር ቤት ዛሬ አስቸኳይ ስብሰባ ካካሄደ በኋላ ነው። ምክር ቤቱ አስቸኳይ ስብሰባውን የጠራው ከትላንት በስቲያ ሐሙስ 600 ገደማ ስደተኞችን የጫኑ ጀልባዎች ግሪክ መድረሳቸውን ተከትሎ ነው። ባለፉት 3 ዓመታት በአንድ ቀን ይህን ያህል ስደተኞች ወደ ግሪክ አለመምጣታቸውን ያመለከተው የሮይተርስ ዘገባ የስደተኞቹ ቁጥር በተጨናነቁት የግሪክ ማቆያ ጣቢያዎች ላይ ተጨማሪ ጫና ፈጥሯል ብሏል። መጨናነቁን ለማስወገድ ተገን ጠያቂዎችን ከደሴቶቹ ውጭ ወዳሉ የግሪክ ከተሞች ለማዘዋወር ከውሳኔ ላይ መድረሱን የአገሪቱ መንግስት ዛሬ አስታውቋል።
የግሪክ መንግስት ከዚህ በተጨማሪም ረጅም ጊዜ ይወስድ የነበረውን የጥገኝነት ጥያቄ የመመልከት ሂደትን ለማሳጠር መወሰኑንም ገልጿል። በዚህም መሰረት ተገን ጠያቂዎች ጥያቄያቸው ተቀባይነት ሳያገኝ ሲቀር ይሰጣቸው የነበረው የይግባኝ ዕድል እንዲቀር ተደርጎ ስደተኞቹ ከሀገሪቱ እንዲወጡ ይደረጋል ተብሏል። በርካታ ስደተኞች ወደ ሰሜን አውሮፓ ለመግባት እንደ መሸጋገሪያ የሚጠቀሙባት ግሪክ ከመካከለኛው ምስራቅና አፍሪካ የመጡ 1 ሚሊዮን የሚጠጉ ስደተኞች ይገኙባታል። የግሪክ መንግስት ተጨማሪ ስደተኞች ወደ አገሪቱ እንዳይገቡ ለመቆጣጠር $50 ሚሊዮን የሚያወጣ የተቀናጀ የባህር ላይ የቅኝት ስርዓትን እንደሚዘረጋ ዛሬ ይፋ አድርጓል። በሆንግ ኮንግ የተቃዋሚዎች የግዛቲቱ መንግስት መቀመጫ በሆነው መስሪያ ቤት ላይ ተቀጣጣይ የጠርሙስ ቦምቦችን ወረወሩ። ፖሊስ ተቃዋሚዎችን ለመበተን አስለቃሽ ጭስና ኃይለኛ ግፊት ያለው ውሃ ምርጫን ተጠቅሟል። ተቃዋሚዎቹ ዛሬ ፖሊሶችን ሲተነኩሱና ስራቸውን ለማደናቀፍ በተደጋጋሚ ሙከራ ሲያደርጉ ቢቆዩም የአድማ በታኝ ፖሊሶች በስፍራው መሰማራትን ተከትሎ ወደ ኋላ አፈግፍገዋል። ተቃዋሚዎቹ ይናካሄድ የተከተሉት ከስራት ለማምለጥ መሆኑን የዘገበው አሶሲኤትድ ፕሬስ በዚህ ምክንያት ቀደም ባሉት ተቃዋሚዎች ይታይ የነበረው የፖሊሶችና ሰልፈኞች ቀጥታ ግጭት በዛሬው ዕለት አለመታየቱን አመልክቷል። የ4.7 ሚሊዮን ሰዎች መኖሪያ የሆነችው ሆንግ ኮንግ ላለፉት 3 ወራት በተቃውሞ ስትናጥ ቆይታለች። ለተቃውሞ መንስኤ የሆነው ወንጀል ፈጽመዋል ተብለው የሚፈለጉ ግለሰቦች ለቻይና መንግስት ተላልፈው እንዲሰጡ የሚያደርግ የህግ ረቂቅ ለምክር ቤት መቅረብ ነበር። የህግ ረቂቁ ተግባራዊ እንደማይደረግ የግዛቲቱ አስተዳዳሪዎች በተደጋጋሚ ማስተማመኛ ቢሰጡም ሰልፈኞች በሆንግ ኮንግ ነፃነቶችና መብቶች እየተሸረሸሩ መጥተዋል በሚል ተቃውሟቸውን ቀጥለዋል። ይህ ዶይቸ ቬለ DW ራዲዮ ጣቢያ ነው። ዜናውን ከማብቃታችን በፊት አበይት ርዕሶቹን በድጋሚ የደቡብ ክልል ምክር ቤት ዛሬ ባደረገው መደበኛ ጉባኤ አቶ ርስቱ ይርዳን ክልሉን በምክትል ርዕሰ መስተዳደርነት እንዲመሩ ሾመ። የምክር ቤቱ አባላት የአዲሱን ምክትል ርዕሰ መስተዳደር ሹመት ያጸደቁት በሙሉ ድምፅ ነው። የቀድሞው የሱዳን ፕሬዝደንት ኦማር ሐሰን አልበሽር ከውጭ ሀገር የተገኘን የገንዘብ ድጋፍ በህገወጥ መንገድ በማከማቸትና ጥቅም ላይ በመዋል ዛሬ በይፋ ተከሰሱ። አልበሽር ከሳውዲ አረቢያ ንጉሳዊ ቤተሰብ $25 ሚሊዮን መቀበላቸውን ዛሬ ለፍርድ ቤቱ በሰጡት ቃል አምነዋል። ግሪክ ተቀባይነት ያላገኙ ተገን ጠያቂዎችን ያለ ይግባኝ በአፋጣኝ ከሀገሯ ልታስወጣ ነው። ዜናው በዚሁ ተጠቃሏል። ሰላም። ለዜናው ተስፋ